አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ተመልካቾች እንደምን አላችሁ? ሰላም ናችሁ ወይ? እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ አንድ ደስ የሚል ታሪካዊ ንግግር ለኛ ለሴቶች ነው እና አብረን እንስማ። ከሰዓታችሁ ትንሽ ደቂቃ ብቻ ሰጣችሁኝ አብራችሁኝ ቆዩ፣ እንጠቀምበታለን እና ወደ ንግግሩ ልውሰዳችሁ። ሁለት ወጣት ሴቶች ግማሽ አካላቸውን ብቻ የሚሸፍን ልብስ ለብሰው ስብሰባ ቦታ ደረሱ። የስብሰባው መሪ በጥሩ ፈገግታ ተመለከታቸውና እንዲቀመጡ ጋበዛቸው። ከዚያም እነዚህ ሴቶች በሕይወት ዘመናቸው ሁሉ ሊረሱት የማይችሉትን መልእክት ተናገራቸው። ትኩር ብሎ አይናቸውን እያየ እንዲህ አላቸው። ሴቶች ፈጣሪ የፈጠራቸው በጣም አስፈላጊ ነገሮች ሁሉ በሚገባ የተሸፈኑና እንዲሁም ለማግኘትና ለማየት ብዙ ጥረት የሚጠይቁ ናቸው። አልማዞች የት ነው የሚገኙት ብሎ ጠየቀ። ከመሬት በታች ከብዙ ጥልቀት በኋላ ተሸፍነውና ተደብቀው ነው። ወርቆችስ የት ነው የሚገኙት ብሎ ጠየቀ። ከማዕድናቶች በታች በትላልቅ ድንጋዮች ተሸፍነው ነው። እነሱን ለማግኘት ወደ ታች ብዙ ርቀት ጠንክራችሁ መቆፈር፣ መስራትና መፈለግ አለባችሁ። ከዚያም ፊታቸውን ትኩር ብሎ እያየ ንግግሩን ቀጠለ። የእናንተ ሰውነት አስፈሪና ልዩ ነው። የእናንተ ሰውነት ከአልማዝ ከወርቅና ከሌሎች የበለጠ ውድና ማራኪ ነው። ስለዚህ እናንተም በሚገባ ልትሸፍኑ ይገባል እያለ ንግግሩን ቀጠለ። ይህንን ውድ ሀብታችሁን ልክ እንደ አልማዝና ወርቅ በሚገባ ከሸፈናችሁና በቀላሉ እንዳይገኝ ካደረጋችሁ ታማኞችና አስፈላጊውን የማዕድን ማውጫ መሳሪያዎች ያላቸው ማዕድን አውጪ ድርጅቶች እናንተን ለማግኘት እና ለዘመናት የማዕድን ማውጣት ስራቸውን ለመስራት ወደ እናንተ ይጎርፋሉ። ቅኔ ንግግር ማሻአላህ። በመጀመሪያ ከሀገራችሁ መንግስት ቤተሰባችሁ ጋር ይገናኛሉ። ፕሮፌሽናል ህጋዊ ፊርማ ህጋዊ ጋብቻ ይፈርማሉ። ነገር ግን ይህን ውድ ማራኪ ሀብታችሁን በሚገባ ባትሸፍኑትና ባትጠብቁት ሁልጊዜ ህገወጥ ማዕድን አውጪዎች ወደ እናንተ እንዲመጡና ውድ ማዕድናችሁን በህገወጥ መንገድ እንዲያወጡት ትማረካላችሁ። ከዚያም ምንም ሳይጠሩና ሳይደክሙ በቀላሉ ውድ ሀብታችሁን ይወስዳሉ ማለት ነው። ስለዚህ ሴቶች ባካችሁ ሰውነታችሁን በሚገባ ሸፍኑ። ይህን ካደረጋችሁ ፕሮፌሽናሎች እና ህጋዊ ማዕድን አውጪዎች ወደ እናንተ ይመጣሉ በሚል ያጠናቅቃል ንግግሩ። ማሻአላህ የምር ተተመቻችሁ ንግግሩ ማሻአላህ በሉ ማለት ነው። እና እኔ ያው ደስ ስላለኝ ነው ወደ እናንተ ያመጣሁት እና ላይክ ሰብስክራይብ በማድረጋችሁን አትርሱ። አበረታቱኝ፣ አዲስ ጀማሪ ነኝ እና እስካሁን አብራችሁኝ ስለቆያችሁ በጣም አመሰግናለሁኝ። ሰላማችሁ ይብዛልኝ።